በትክክል ጠዋት 11 ሰዓት ላይ አንድ ሽማግሌ ቀላል ልብስ ለብሰው የከተማው ትልቅ ባለ 5 ኮከብ ሆቴል እየተጠጉ ነበር። ስሙ ሞሃንጋል ነበር። አሮጌ ጆንያ ይዘው ነበር። ነገር ግን ሆቴሉ በር ላይ እንደደረሱ የጥበቃ ሰራተኛ ፊቱ ወዲያውኑ በብስጭት ተኮማተረ። ጥበቃው ወደፊት መጥቶ መንገዱን ዘጋበትና ባባ ወዴት ነው የምትሄደው አለው። እዚህ ምን ስራ አለህ አለው። ሞሃንላልም በፈገግታ መለሰ። እዚህ ቦታ መሬቱ የኔ ነው፣ በሆቴሉ ላይ ሼር አለኝ አለው። ከዚያም ጥበቃው ወደ ሞሃል ዞረ። ባባ ተሳስተ መሆን አለበት። ይህ በጣም የቅንጦት ሆቴል ስለሆነ አንድ ሰው ስህተት የሰራብህ ይሆናል። ትልልቅና አስፈላጊ ሰዎች እዚህ ይመጣሉ። ተራ ሰው ሊከፍለው አይችልም። ልክ በዛን ጊዜ የሆቴል አስተናጋጅ ፕሪያ ሳክሴን ውይይቱን ሰማች። አይኗን በሞሃል ላይ ጣለች። ከራስ ፀጉር እስከ እግሩ ድረስ ተመለከተችው እና ትንሽ ፈገግታ ከንፈሮቿ ላይም ታየ። የእንኳን ደህና መጣችሁ ሳይሆን የንቀትና የፌዝ ነበር። ፕሪያ ባባ በዚህ ሆቴል ውስጥ ምንም ቦታ ያለ አይመስለኝም። ይህ ሆቴል በጣም ውድ ነው። ምናልባት የተሳሳተ ቦታ መጥተህ ይሆናልም አለችው። ሞሃንላል በተመሳሳይ መረጋጋት መለሰ። ልጄ አንድ ጊዜ ተመልከቺ፣ ምናልባት ቦታ ማስያዣው የኔ ነው፣ እዚህ ሊሆን ይችላል። ፕሪያ በትኩረት ስትሰጥ ትከሻዋን ነቀነቀች። እሺ ባባ ጊዜ ይወስዳል፣ ወደ መጠበቂያ ቦታ ሄደህ ተቀመጥ። ሞሃንላል ራሱን ነቀነቀና በደስታ ወደ መጠበቂያ ቦታም ሄደ። በሎቢው ውስጥ የነበሩ ብዙ እንግዶች በሚገርም እይታ እየተመለከቱት ነበር። አንድ ሰው በሹክሹክታ የመጣው ነፃ ምግብ ለመብላት ይመስላልም አለ። ሌላው ደግሞ እዚህ አንድ ብርጭቆ ውሃ እንኳን ለመግዛት አቅም የለውም አለ። ሞሃንላል ሁሉም ነገር እየሰማ ነበር፣ ነገር ግን ዝም አለ። ጥግ ላይ ባለው ወንበር ላይ ተቀመጠ። ጆንያውን መሬት ላይ አስቀምጦ ሁለቱንም እጆቹን በጠረጴዛው ላይ አስደግፎ በዝምታም ተቀመጠ። የሎቢው ድባብ ግራ የሚያጋባ ሆኗል። ሰዎች ሻይና ቡና እየጠጡ ወደሱ እየጠቆሙና አስተያየት እየሰጡ ነበር። አንድ ትንሽ ልጅ እናቱን በንጹህነትም ጠየቀ። እማዬ ይህ አባባ ለምን እዚህ ተቀመጠም አላት። እሱ የሆቴል እንግዶች አይመስልም። እናትየው ለልጇ ልጄ ሁሌም የእድል ችግር ነው፣ እድል ከጎንህ በማይሆንበት ጊዜ ሁሉንም ሰው መታገስ አለብህ አለችው። ልክ በዚያን ጊዜ ፕሪያን እንደገና አለፈች። ለባልደረባዋ አስተዳዳሪ ምን ይላሉ ብዬ አስባለሁ አለች። እንደዚህ ያሉ ሰዎች እዚህ መቀመጥ አደገኛ ነው፣ የሆቴሉ ስም እየተበላሸ ነው አለችው። ባልደረባው ሳቀችና አይዞሽ እሱ ትንሽ ቆይቶ በራሱ ተነስቶ ይሄዳል አለችው። ሞንሃል ሁሉም ነገር ሰማ፣ ግን አንድም ቃል መናገር አልቻለም። አንድ ሰው ጥያቄውን እንዲሰማ ዝም ብሎ ይጠባበቅ ነበር። ሙሉ ሰዓት ተቀምጦ ቆየ። አንዳንዴ ሰዓቱን እየተመለከተ አንዳንዴ ደግሞ ወደ ተቀባይ ስፍራው እያየ አንድ ሰው መጥቶ ኦ ባባ ቦታ አስይዘዋል ይለዋል ብሎ ተስፋ አድርጎ ነበር። ግን ይህ አልሆነም። ሞሃንላል ቀስ ብሎ ወንበሩ ላይ ተደግፎ ተነሳ። ወደ ተቀባይ ስፍራ ተመለከተና ልጄ ስራ በዝቶብሽ ከሆነ አስተዳደርሽን ጥሪልኝ፣ ከእርሳቸውም ጋር አንዳንድ አስፈላጊ ነገሮች ማውራት እፈልጋለሁ አላት። ፕሪያ በውስጥ ምን ግንኙነት ይፈልጋል ብላ አሰበች። ከዚያም ባለመፈለግ ስልኩን አንስታ የሆቴሉን አስተዳዳሪ ቪክራም ሲንግ ደወለች። አቶ ቪክራም አንድ ሽማግሌ ሊያገኝ ይፈልጋል አለችው። ከሩቅ ሞሃንላልን ተመለከተና በስልኩ እየሳቀ እሱ በእርግጥ የኛ እንግዳ ነው ወይም ዝም ብሎ የገባ ሰው ነው አላት። ይቀመጥ፣ ትንሽ ይቆይ፣ በራሱ ይሄዳልም አላት። ፕሪያ ትዕዛዙን አስተላለፈችና ሞንሃልን ትንሽ ተጨማሪ ሰዓት እንዲቀመጥ ነገረችው። ሞንሃልም ትንፋሽ ወስዶ እንደገና ጥግ ላይ ባለው ወንበር ላይም ተቀመጠ። የሁሉም ሰው እይታ ጫና በትከሻው ላይም ነበር። ነገር ግን አይኖቹ አሁንም ያንኑ ትዕግስት ይዘውም ነበር። እውነት ሊደበቅ ይችላል ግን ሊቆም አይችልም እንደሚሉ ሁሉ ሞንሃል አሁንም ሎቢ ውስጥ ተቀምጧል፣ ማለትም ሆቴል ውስጥ ተቀምጧል። ጊዜው ቀስ ብሎ እየሄደ እያንዳንዱ ደቂቃ ለሱ እንደ ተራራ ከባድ ነበር። ልክ በዚያን ጊዜ አስተናጋጅ ፕሪያ ሳክሴን ወደሱ እንደገና መጣችና በደረቅ ድምጽ ባባ ትንሽ ተጨማሪ ደቂቃዎችን መጠበቅ ይኖርቦታል፣ አስተዳዳሪው አሁንም ስራ ላይ ናቸው አለች። ሞንሃል ፈገግ አለ። ራሱን ነቀነቀና እሺ ልጅ እጠብቃለሁ አለ። በዚያ ቅጽበት የሆቴሉ አስተዳዳሪ ቪክራም ሲንግ በቢሮ ውስጥ ተቀምጦ ከውጭ አገር ደንበኛ ጋራ በስልክ እያወራ ነበር። ትዕቢት በፊቱ ላይ በግልጽ ይታይ ነበር። ስልኩን እንደዘጋ ከተቀባይ ስፍራው ፕሪያ እንደገና ደወለች። ፕሪያ አቶ ቪክራም ያ ሽማግሌ አሁንም በሎቢ ውስጥ ተቀምጧል፣ እባክህ አንድ ጊዜ አግኛቸውም አለች። ቪክራም ሳቀና ተቀምጦ ይቆይ፣ ትንሽ ይቆይ፣ ይድከመውና በራሱ ይሄዳል። እንደዚህ ላሉ ከንቱ ሰዎች ጊዜ የለኝም አለ። ልክ በዚያን ጊዜ አንድ ጀማሪ ሰራተኛ ገባ። ስሙ ሱራጅ ቬርማ ይባላል። የሆቴል ሻንጣ ተሸካሚ ሞንሃልን አየ። በሎቢ ውስጥ ሁሉም ሰው እየሳቀበት ነበር። ነገር ግን ሱራጅ አይን ውስጥ ለሱ አክብሮት ነበረው። ቀስ ብሎ ቀረበውና ባባ ስንት ጊዜ ተቀመጣችሁ? ማንም አልረዳችሁም አላቸው። ሞንሃልም ፈገግ ብሎ ተመለከተውና ልጄ አስተዳዳሪውን ማግኘት እፈልጋለሁ፣ ግን ስራ ያበዛባችሁ ይመስላልም አለው። የሱራጅ ፊትም ተኮማተረ። ባባ አትጨነቅ፣ አሁን እነግራችኋለሁም አለ። ሞሃንልም ራሱን ነቀነቀ። በጣም አመሰግናለሁ፣ ፈጣሪ ያክብርህ አለው። ሱራጅ በፍጥነት ወደ አስተዳዳሪው ቢሮም ሄደ።
በሩ ላይ እንደደረሰ እንኳን ቪክራም ሲንግ ምንድነው ብሎ በእጁ ምልክትም ጠየቀ። ሱራጅ በአክብሮት አቶ ቪክራም አንድ ሽማግሌ በሎቢ ውስጥ ተቀምጧል፣ ሊያገኝህ ይፈልጋልም አለው። ቪክራም ቅንድሙን ከፍ አደረገና በቀዝቃዛ ድምፅ ሱራጅ ከከንቱ ሰዎች እንድትርቅ ስንት ጊዜ ነግሬህ ነበር። እሱ እንግዳ አይደለም፣ ስህተት ለመስራት የመጣ ሰው ሊሆን ይችላል አለ። ሱራጅ በቀስታ ግን አቶ ቪክራም እርሳቸው ከእርሱ ጋር አስፈላጊ ነገር ማውራት እንዳለባቸውም ተናግረዋል። ቪክራምም ሳቀ። አስፈላጊ ነገር? እዚህ ስንት ሚሊዮን የሚቆጠር የንግድ ልውውጥ እንደሚካሄድ ታውቃለህ እና አንተ እንደዚህ አይነቱን ባባ እንድገናኝ ትፈልጋለህ? ሱራጅም ዝም አለ፣ ግን በውስጡ አዘነ። ሰውን መልኩ አይቶ እንዴት ውድቅ ሊያደርግ ይችላል? አንድ ሰው ከፍተኛ ቦታ ላይ በመቀመጡ ሰብአዊነት መርሳት አለበት ብሎ አሰበ። ቪክራም በጥብቅ ድምፅ ሱራጅ ስራህን ስራ፣ ይህ ጉዳይ ለአንተ አይመጥንም አለው። ሱራጅም ራሱን አጎንብሶ መጣ። ወደ ሎቢው ሲመለስ ሞሃልን ተመለከተ። አይኖች ውስጥ ያለው ትዕግስት አሁንም ግልጽ ነበር። ሱራጅ ከሱ አጠገብ ተቀመጠና ባባ ሞክሬ ነበር፣ ግን አስተዳዳሪው አሁንም ማንንም ማግኘት አይፈልጉም አለ። ሞሃልም ፈገግ አለና ትከሻው ላይ እጁን አስቀመጠ። ችግር የለውም ልጄ፣ የሞከርከው ለኔ በቂ ነው አለ። የሱራጅ አይኖች እንባ አቀረሩ። ይህ ሽማግሌ ተራ ሰው አለመሆኑም ተሰማው። በቀላልነት ውስጥ እንግዳ የሆነ ኃይል ተደብቆ ነበር። የሎቢው ድባብ አሁን የበለጠ ከባድ ሆኖ ነበር። የሰዎች ፌዝና ሳቅ፣ የሞሃል ዝምታ እና የሱራጅ ጭንቀት ሁሉም ተደምረው እንግዳ የሆነ ምስልን ፈጥረዋል። ወደ 1 ሰዓት ገደማ አልፎ ነበር። ሞሃል አሁንም በዚያ ወንበር ላይ ተቀምጦ ነበር። በቀስታ አይኖቹን ጨፍኖ ትዕግስት እውነተኛ ጥንካሬ ነው ብሎም አሰበ። ግን አሁን እውነት የሚገለጥበት ጊዜም ደርሷል። የሆቴሉ ሰዓት 12 ሰዓት ከ30 ሲል ሞልሃልም ዝም ብሎ መቀመጥ አልቻለም። በትሩንም አነሳ። ጆንያውን በትከሻው ላይ አንጠልጥሎ ወደ ተቀባይ ስፍራውም ሄደ። በሎቢ ውስጥ የተቀመጡ ብዙ ሰዎች እንደገና ፈዙበት። አዩት። ባባ አሁን ከአስተዳዳሪው ጋር ሊጣላ ነው። ተቀባይ ስፍራ የቆመችው ፕሪያ ሳክሲን እየመጣ ሲያይ ተበሳጭታ ባባ ጠብቅ ብዬህ አልነበረም? አስተዳዳሪው አሁንም ስራ ላይ ናቸው አለች። ሞሃልም ተመለከተና በለስላሳ ድምፅ ልጄ በበቂ ሁኔታ ጠብቄያለሁ፣ አሁን ራሴ አናግራቸዋለሁ አለ። ይህንን ከተናገረ በኋላ ሞሃል በቀጥታ ወደ አስተዳዳሪ ቪክራም ሲንግ ቢሮ አመራ። ሆቴል ውስጥ ዝምታ ሰፈነ። የሁሉም ሰው አይን ወደዚያ ተኮረ። ሁሉም ምን ሊከሰት እንዳለ ለማየት ፈልጎ ነበር። ሞሃል የቢሮውን በር እንደከፈተ ቪክራም በኩራት በሚሽከረከረው ወንበሩ ላይ ተቀምጦ ነበር። ቅንድቡን ከፍ አደረገና ኦ ባባ ንገረኝ፣ ይህን ሁሉ ግርግር ምንድን ነው? ምን ስራ አለህ አለው። ሞሃልም ቀስ ብሎ ጆንያውን ከፍቶ ከውስጡ አንድ ኤንቭሎፕ አወጣ። ወደፊት አመልክቶም ሰጠው። ይህ የኔ ቦታ ማስያዣ ዝርዝሮትና ከሆቴል ጋር የተያያዘ አንዳንድ መረጃ ነው፣ እባክህ አንድ ጊዜ ተመልከተው አለው። ቪክራም እየሳቀ ኤንቭሎፑን ከእጁ ነጥቆት ግን ሳይከፍተው ጠረጴዛው ላይም ጣለው። በሳቅ ውስጥ ትዕቢት በግልጽ ይታይ ነበር። ባባ የአንድ ሰው ኪስ ባዶ ሲሆን ስለ ትላልቅ ነገሮች እንደ ቦታ ማስያዝ ማውራት በፍጹም ከንቱ ነው። እንዳንተ ያሉ ሰዎችን ፊት ማየት ብቻ ምንም እንደሌለ አውቃለሁ። ይህ ሆቴል ላንተ አይመጥንም፣ ከዚህ ብትሄድ ይሻልሃልም አለው። ሞንሃልም አይኑ ውስጥ ተመለከተው። ድምፁ አሁን ጥልቅና ከባድም ይሆናል። ልጄ ሳታይ እንዴት ወሰንክ? እነዚህ ወረቀቶች ቢያንስ አንድ ጊዜ ተመልከታቸው። እውነት ብዙ ጊዜ የሚታይ ወረቀት አይደለም። ቪክራም ወንበሩ ላይ ወደ ኋላ ዘንበላልና በኃይል እየሳቀ ባባ ምንም ወረቀት ማየት አያስፈልገኝም። ይህን ሆቴል ለዓመታት አስተዳድሬዋለሁ። ሰዎችን ፊት ማየት ብቻ ምን አቅም እንዳለው ለይቼ አውቃለሁ። ፊትህ ምንም እንደሌለህ ነግሮኛልም አለ። ይህንን ሲሰሙ ሆቴል ውስጥ የተቀመጡ አንዳንድ እንግዶችን መሳቅ ጀመሩ። ሞንሃልም በጥልቅ ተነፈሰ። ኤንቭሎፑ ጠረጴዛው ላይ ያስቀመጠና በተረጋጋ ድምፅ እሺ ስላልተረዳ እኔ እሄዳለሁ፣ ለሰራው ነገር ውጤት እንደምትከፍል አስታውስ። ይህንን ከተናገረ በኋላ ወደ በሩ አመራ። ከኋላ የተቀመጡት እንግዶች በሹክሹክታ ዋው አስተዳዳሪው ትክክለኛ ነገር አደረገ፣ እንደዚህ ያሉ ሰዎች እዚህ ትምህርት ማግኘት አለባቸው አለ። ሞሃልም ከሆቴሉ ወጣ። ተርፋፋ የእርምጃና የጎበጠ ጀርባው በጠቅላላ ሰራተኞች መካከል እንግዳ የሆኑ ዝምታን ትቶ ሄደ። ግን ቪክራ ወንበሩ ላይ ተቀምጦ ፈገግ አለ። ፊቱ ላይ የኩራትና የንቀት ድብልቅ ስሜት ነበር። ይህ በእንዲህ እንዳለ የሻንጣ ተሸካሚ ሱራጅ ወደ ኤንቭሎፑ አመራ። በቀስታ አነሳውና በዝምታ ወደ ሰርቨር ኮምፒውተርም ሄደ። በኮምፒውተር ስክሪን ላይ ገብቶ ፋይሎቹን መክፈት ጀመረ። በኤንቭሎፕ ውስጥ በተጻፉት ዝርዝሮች መሰረት በስክሪኑ ላይ ያለው መረጃ ሱራጅን ሙሉ በሙሉ ማናወጠው። መዝገቡ በግልጽ ሞንሃልን የሆቴል 65% ድርሻ ባለቤት መስራች አባልም ይላል። የሱራጅ እስትንፋስም ጨመረ። ወዲያውኑ ሪፖርቱን አተመ። ወረቀቱን በእጁ ይዞ ወደ አስተዳዳሪው ቢሮም ሮጠ። ውስጡ ቪክራም አሁንም ከደንበኛ ጋር በስልክ እያወራ ነበር። ሱራጅ በቀስታ አቶ ቪክራም ይህን ሪፖርት ተመልከት፣ እዚህ የመጡት ሽማግሌ ናቸው።
እርሳቸው የኛ ሆቴል የእውነተኛ ባለቤት ናቸው አለ። ቪክራም ስልኩን ዘጋ። ወደ ሱራጅ ተመለከተና ቅንድቡን ከፍ አደረገ። ሱራጅ ስንት ጊዜ ነግሬህ ነበር፣ እንደዚህ ያሉ ሰዎች ሪፖርት አልፈልግም፣ ይህ ሁሉ ከንቱ ነው። ሱራጅ እንደገና ሞከረ። ግን አቶ ቪክራም ይህ ሪፖርት ሞንሃል የኛ ሆቴል ባለቤት መሆናቸውን በግልጽ ይናገራል። ስህተት ከሰራን ቪክራም ንግግሩን አቋረጠው። ሪፖርቱን ወደ ራሱ አነሳና ተመለከተ። ከዚያም ሳያነባው ወደ ሱራጅ መለሰለት። ድምፁ ከበፊቱ የበለጠ ትዕቢተኛ ነበር። ይህንን ሁሉ ከንቱ ነገር አልፈልግም። ስራህን ስራ ብዬህ አልነበረም? ይህ ሆቴል የሚሰራው በእኔ የአስተዳደር ክህሎት ነው፣ በአንዳንድ አሮጌ አባባ ልመና አይደለም። ሱራጁም ደነገጠ። በፊቱ ላይ ትልቅ ጭንቀት ይታይም ነበር። ሪፖርቱን በእጁ ይዞ ወጣ። ወደ ሆቴሉ ሲመለስ ሞንሃልን አስታወሰ። የአይኖቹ ጥልቀት፣ ትዕግስት። ይህ ጉዳይ ከሆቴል አልፎም የሰብአዊነት ፈተና እንደሆነም ተሰማው። ቀስ በቀስ ምሽት መሆን ጀመረ። እንግዶች ወደ ክፍሎቻቸው ሲሄዱ፣ ሰራተኞች በስራቸው ተጠመዱ። ግን በሱራጅ ልብ ውስጥ ያለው ሁከት ጨመረ። ነገ የዚህ ሆቴል ምስል የሚቀየር መሆኑን እርግጠኛ ነበር። በማግስቱ ጠዋት ያለው ሁኔታ ፍጹም የተለየ ነበር። በሆቴል ውስጥ በሁሉም ቦታ ውጥረት ነበር። ሰራተኞች በሹክሹክታ እያወሩ ነበር። አንድ ሰው ትናንት የመጡት ባባ አንድ ትልቅ ነገር የያዘ ይመስላል አሉ። ሌላው አዎ የሆቴል ትልቅ ድርሻ ባለቤት እንደሆነ ሰምቻለሁ ብሎ መለሰ። ይህ ዜና ቀስ በቀስ በመላው ሆቴልም ተሰራጨ። ግን አሁን ማንም በእርግጠኝነት አላመነም። በሁሉም ሰው አእምሮ ውስጥ ጥያቄ ነበር። ያ ሽማግሌ በእርግጥ የዚህ የቅንጦት ሆቴል ባለቤት ሊሆን ይችላል? ከጧቱ 4 ሰዓት ተኩል የሆቴሉ ድባብ በድንገት ተለወጠ። ከሆቴል ዋና በር በኩል ቀለል ያለ ልብስ የለበሰ ሰው ሽማግሌ ሞንሃልም ገቡ። ግን በዚህ ጊዜ ብቻውን አልነበረም። ከእርሳቸው ጋር ልብስ የለበሰ አንድ ባለስልጣን ነበር። በእጁ ጥቁር ፖስታ ይዞ። የሁሉም ሰው አይን በቅጽበት ወደዚያ አቅጣጫ አተኮረ። ጥበቃው፣ አስተናጋጁ፣ ሁሉም ሰው በዝምታ ቆመዋል። ትላንት በሰዎች ፊት ችላ የተባለው ሰው ዛሬ በሆቴል ውስጥ እንደ ንጉሥ እየገባ ነበር። ሞንሃል በቀኝ እጁ ምልክት ሰጠ። አስተዳዳሪውን ጠራ። ድምፁ አሁንም ምንም ልስላሴ አልነበረውም፣ ይልቁንም የትዕዛዝ ጥንካሬ ነበር። ትንሽ ቆይቶ ቪክራም ሲንግ ወጣ። በፊቱ ላይ ትንሽ ፍርሃት ነበር፣ ግን ትዕቢት አሁንም አልጠፋም። ግማሹ ፈገግታ አሳይቶ ኦ ባባ ተናገሩ፣ ዛሬ እንደገና መጣችሁ። ሞንሃል አይኑን ውስጥ ተመለከተውና በቀዝቃዛ ድምፅ ቪክራም ሲንግ ለሰራው ነገር ውጤት እንደምትከፍል ትናንት ነግሬህ ነበር። ያ ቀን ዛሬ ደርሷል። ቪክራም በቁጣ እየተንቀጠቀጠ ማነህ አንተ የምታባረኝ? ይህንን ሆቴል ለዓመታት ስሰራበት ቆይቻለሁ አለ። ሞንሃል ጮክ ብሎ ይህንን ሆቴል እኔ ነኝ የገነባሁት። መሰረቱ የተቀመጠው በእኔ ልፋት ነው። አንድ አፍታ ውስጥ ከውጭ ላሳይህ እችላለሁ፣ ግን እንደ ቅጣት የሜዳ ስራ ተሰጥቷል። አሁን ሌሎችን ታስደርግ የነበረውን ስራ ትሰራለህ። ሞንሃል ሱራጅን ወደሱ ጠራው። ትከሻው ላይ እጁን አስቀምጦ ገንዘብ አልነበረህም፣ ግን በልብ ውስጥ ሰብአዊነት ነበር። ያ እውነተኛ ብቃት። ለዚህም ነው ይህንን ቦታ የምትገባው፣ ለዚህ ቦታ የምትገባው አንተ ነህ ማለው። የሱራጅ አይኖች እንባ ፈሰሱበት፣ በስሜትም ተቀወጡ። አቶ ሞንሃል እኔ የሰራሁት የሰብአዊነት ስራ ብቻ ነበር አለ። ሞንሃል ፈገግ አለ። ይህ ትልቅ ብቃት ነው ልጄ። ከዚያም ወደ አስተናጋጁ ፕሪያ ሳክሲን ተመለከተ። እይታው በጣም ጠንካራ ስለነበረ ፕሪያ ተንቀጠቀጠች። ሞንሃልም ፕሪያ ይህ የመጀመሪያ ስህተትሽ ስለሆነ ይቀርልሻለሁ፣ ግን አስታውሺ በዚህ ሆቴል ውስጥ ማንንም በልብስ መመዘን የለብሽም። እያንዳንዱ ሰው እኩል ነው አላት። ፕሪያ እጆቹን አጣጥፋ እያለቀሰች ይቅርታ አድርጉልኝ፣ ከዚህ በኋላ በጭራሽ አይከሰትም አለች። ሞንሃል ዙሪያውን ተመለከተና በታላቅ ድምፅ ሁላችሁም ስሙ፣ ይህ ሆቴል የሀብታም ብቻ አይደለም። እዚህ ሰብአዊነት እውነተኛው መለያ ይሆናል። ሀብታምና ድሆችን የሚለይ ማንኛውም ሰው በዚህ ቦታ መቆየት ብቁ አይሆንም አለ። ሆቴል ውስጥ የነበሩ እንግዶች በታላቅ ጭብጨባ ጨበጨቡ። ሁሉም ሞንሃልን በአክብሮት እየተመለከቱትም ነበር። ትላንት ንቀት የሰጡት ዛሬ በፊቱ አጎነበሱ። በመጨረሻም ሞንሃል እውነተኛ ሀብት በገንዘብ ሳይሆን በአስተሳሰብ ነው። አስተሳሰብ ትልቅ ከሆነ ሰውየው ራሱ ትልቅ ይሆናል አለ። ይህንን ከተናገረ በኋላ ከባለስልጣኑ ጋር ከሆቴሉ ወጣ። ከኋላ የቆሙ ሰራተኞችና እንግዶች ረጅም ጊዜም እሱን እየተመለከቱ በልባቸውም ባለቤት እንደዚህ ሊሆን ይገባል፣ ለሌሎች ሰብአዊነት እንጂ በልብሳቸው የማይለይ ብሎ አሰቡ። ከዚያ ቀን በኋላ የሆቴሉ ድባብ ሙሉ በሙሉም ተለወጠ። ሰራተኞች አሁን እያንዳንዱ እንግዳ በአክብሮት ይይዛል። ሰዎች ሞንሃል ሆቴል ብቻ ሳይሆን የሰብአዊነት መሰረትንም ጨምሮ ነው የጣለው ይላሉ። የዛሬው ታሪካችን ይመስል ነበር። እንዴት ተመለከታችሁት? እናንተ በሽማግሌው ቦታ የምትሆኑ ምን አይነት ውሳኔ በእሱ ላይ ተወስኑ ነበር? ሐሳባችሁን ኮሜንት ላይ መስጠት እንዳትረሱ። በሌላ ቪዲዮ አገኛችኋለሁ።